ሰላም እንዴት ናችሁ? የቲማቲም ለብለቡን ለመስራት ሽንኩርት እዚህ ጋር ጥጃለሁ። በደረቁ ትንሽ አቁላላውና ትንሽ ውሃ ጨምሬ አበስለዋለሁ። እሱ ትንሽ ከበሰለ በኋላ ዘይታችንን እንጨምራለን። ዘይታችን ከጨመርን በኋላ ትንሽ እናቁላላዋለን። ከዛ በርበሬ አንድ ሻይ ማንኪያ በዚህ መልኩ ጨምርና ትንሽ አቁላላዋለሁ። ብዙ መቁላላት አያስፈልገውም። ውሃ ትንሽ ጠብ አድርጌ አሁንም ለትንሽ ደቂቃ እያማሰልኩት ጨውና ኮረሪማ ትንሽ ጨምራለሁ። ከዛ እሱንም ትንሽ አቁላለዋለሁ። ከዛ እንዲህ ካቁላላችሁ በኋላ የከተፋችሁትን ቲማቲም ትጨምሩታላችሁ። ከዛ እዚህ ጋር ነጭ ሽንኩርት፣ ቃሪያ፣ ሽንኩርትና የስጋ መጥበሻ ጨምራለሁ ማለት ነው። እሱን እንደገና እናዋህደዋለን በደንብ አድርገን እንዲህ ያዋህድን። ከዛ ሎሚ ጨምራለሁ። ሎሚ በጣም ቆንጆ ነው። ጣዕሙን በደንብ ነው የሚለውጥላችሁ፣ ቆንጆ ያደርገዋል። ጨምሩበት። ከዛ እሱን እንደዚህ ካዋሃድኩኝ በኋላ ትንሽ ውሃ ጠብ እናደርግበታለን። ብዙ አይደለም፣ መረቅ እንዲኖርልን ትንሽዬ ውሃ እንጨምርበታለን። እንደምታዩት ብዙ እንዳጨምሩ እና በዚህ መልኩ ትንሽ ካንተከተክ ነው በኋላ ሚጥሚጣ ጨምሬያለሁ። ሚጥሚጣ ጨምሩበታላችሁ፣ ግማሽ የሻይ ማንኪያ የሚሆን። ከዛ እሱን ለጥቂት ደቂቃ ካዋሃዳችሁ በኋላ የስጋ መጥበሻ ታወጡታላችሁ። ከዛ አለቀ ማለት ነው። በጣም ነው የሚጣፍጠው። ጉንፋን ከያዛችሁ እንዲሁም ምግብ እምቢ ካላችሁ በጣም ምርጥ መፍትሄ ነው። ሞክሩት፣ ትወዱታላችሁ። አመሰግናለሁ። ባይ